የምትወዱትን ሰው ግን ካጣችሁ በኋላ ለምንድን ነው ሙቭ ኦን ማድረግ የሚከብደው? ላይክ እኔ ያንን ሰው ቀብሬ ቤት ከገባው ቀን ጀምሮ በፊት የነበረው ማንነቴ አጥቼዋለሁ እና ራሴንም አጥቻለሁ። ላይክ በፊት የነበረው ማንነቴ እለት ተእለት ሞትን እያሰበ አልነበረም የሚኖረው። ሁሌ ግን ነገ እንደሞት ከጥቂት ደቂቃዎች በኋላ ምን እንደሚፈጠር እንኳን እንደማላውቅ እና እያንዳንዱ የህይወት እንቅስቃሴ ምን ያህል ከንቱ እንደሆነ ነው የማስበው። በቃ ከትምህርት ጀምሮ ስራም ገንዘብም ማሳደድ ሁሉ የመሳሰሉት ነገሮች ከንቱ ሆኖ ነው የሚታያችሁ። እና በቃ ህመም ሀዘን ራሱ አይሰማችሁም። በፊት የሚያናዳችሁ ወይም የሚያሳዝናችሁ ነገሮች አሁን ላይ ጭራሽ አያሳዝናችሁም ወይ ደግሞ አያናዳችሁም። በፊት አሁን ጥቃቅን ነገሮች እንድትናደዱ ሊያደርጋችሁ ይችላል። አሁን ግን ኢሞሽናሊ ለምንም ነገር ሪያክት አታደርጉም። እንደገና ደግሞ ብቸኝነትን የበለጠ ትመርጣላችሁ። ከሰው ጋር ግንኙነት መፍጠር ከሰዎች ጋር መዝናናት ምናምን ስራ ሆኖ ነው የሚታያችሁ እና ብቻችሁን የምታሳልፉትን ጊዜ የበለጠ ታስበልጣላችሁ። ብቸኝነትን ደግሞ ከመልመዳችሁ የተነሳ ምንም አይነት የብቸኝነት ስሜት ራሱ አይሰማችሁም። እኔ ራሱ አይሰማኝም ምንም አይነት የብቸኝነት ስሜት እና ኢሞሽናሊ ደግሞ ሀዘኑን በጣም ከመልመድ የተነሳ ፔኑ ራሱ የለም። አሁን የሀዘኑ በቃ ጀስት ኢምፕቲ ባዶ የሆነ ስሜት ነው የሚሰማኝ። አብዛኛውን ጊዜ ባዶነት ነው የሚሰማኝ። በፊት ላይ ቀሎኝ የማደርጋቸው አክቲቪቲዎች አሁን ላይ ግን ትርጉማቸውን ስላጣሁ በቃ ሁሉንም ነገር እየጠየኩ ነው ያለሁት። እያንዳንዱ ነገር ምንድን ነው ጥቅሙ? ጊዜያዊ እኮ ነው መጨረሻዬ እኮ ሞት ነው እያልኩ ነው እያንዳንዱን ነገር የማደርገው እና ይሄ ደግሞ በጣም ኢነርጂ ይወስዳል። እና ለዛ ነው የምትወደውን ሰው ብቻ አይደለም ያጣኸው የምትወጂውን ሰው ብቻ አይደለም ያጣሽው። ላይክ በፊት የነበረውን ማንነታችሁ ራሱ ያጣችሁት እና ለዛም ይመስለኛል ሙቭ ኦን ማድረግ በጣም የሚከብደው።